በዓላትን ተንተርሰው የሚዘጋጁ ባዛሮች የተለያዩ ዕቃዎች በአይነትም ሆነ በመጠን እንደ ፍላጎት የሚገኝባቸው ሁሉንም አይነት የህብረተሰብ ክፍሎች በጋራ የሚያስተናግዱና ተመጣጣኝ ዋጋ መገለጫቸው ነው። በባዛሩ ላይ ዕቃዎቻቸውን ለሽያጭ ያቀረቡ በተመጣጣኝ ዋጋና በብዛት ምርቶቻችንን ለተጠቃሚ ያቀርበናል ሲሉ የባዛሩ ጎብኚዎች ግን የዋጋው ነገር ሊታሰብበት ይገባል ይላሉ። ከህፃን እስከ አዋቂ ጎብኚዎችን አነጋግረን ነበር። በማንኛውም ባዛር በየበዓሉ ተዘጋጅተንና እንደምታያቸው ምርቶቻችንን ከበቂ በላይ ይዘን ነው የምንቀርበው እና በጣም ቆንጆ ነው። ያው ህብረተሰቡ የሚፈልገው ሁሉ ነገር ማቅረብ አይቻልም። ምክንያቱም አንድ ሰው የተወሰነ ዕቃ ሊይዝ ባይችልም የምትፈልጊውን ነገር የሚያስተች ያድርሽ አቅሙ ካለሽ። ነገር ግን ያው ህብረተሰቡ መጥቶ የሚፈልገውን ነገር አጥቶብን አያውቅም። ለምንድን ነው የመጣችሁት? ልንገዛ ደፍተር ምናምን የልደት ልብስ ምናምን። ዘንድሮ በጣም ለየት ያለ ነገር ነው ያየነው። በጣም በሚያምር ሁኔታ ባህላችንን በማስተዋወቅ በተለያየ ነገሮችን በሁሉ ነገር በጣም ተደስቻለሁኝ። እኔ ዛሬ አልባሳቶችም ገዝቻለሁኝ፣ የህፃናት ምግቦችም በቃ ለራስ የሚያስፈልገኝንም ነገሮች በቅባትም በምንም ደረጃ ኮስሞቲክሶችም በጣም ደስ የሚል ገበያው ቆንጆ ነው። ሁሉም ነገር የምትፈልጊው ነገር አለ። ጥሩ ነው። ግን አንዳንድ ያልሆኑ ዕቃዎች አሁን ለምሳሌ እንደዚህ ፒጃማ ምናምን የሸጡልን የሀገራችን ምርት ሆኖ ሳለ የውጪ ቱርክ ነው ያመጣነው ብለው ቱርኮች በጭማሪ ዋጋ ከአንድ ዕቃ በ100 ብር ልዩነት እየሸጡልን ነው። እሱ ያናድዳል እንጂ ሁሉ ነገር አለ። ቆንጆ ነው። አሁን ጅብሽ የምታየው ነገር ከውጭ ካለው ጋር አስተዋድሪ በጣም ኤክስፔንሱ ከፍተኛ ነው። ጫብ እየጨመረ ነው። ከውጭ ጋር ሲወዳደር ይሄ ከፍተኛ እንትና ይጠይቃል። ከፍተኛ ወጪ አለው ፍቄ እና ምንም የተሻለ ነገር የምትይው ነገር የለም። የምትፈልጊው ነገር አለ፣ ግን ዋጋ ከውጭ ጋር አስተዋድሪ ይሄ ጨመረ ነው። በአዲስ ዓመት ሰዎች ለገበያ ከሚፈልጓቸው ቁሳቁሶች አንዱ አልባሳት ናቸው። በተለይ የባህል አልባሳት። ለመሆኑ አቅርቦታቸው ምን ይመስላል? የመዋቢያ ቤቶችስ ደንበኞቻቸውን ለማስተናገድ ምን ዝግጅት እያደረጉ ነው? ጸገነት አሰፋ በዚህ ዘርፍ የተሰማሩ የተለያዩ ነጋዴዎችን አነጋግራለች። በዓል ሲነሳ የሀገር ባህል ልብስ ነው የሚነሳው። የሀገር ባህል ሲነሳ ደግሞ ያው በዓልን ነው እንትን የሚለውና ያው ሁለቱም የማይነጣጠሉ እንትኖች ናቸው። በዓሉና ልብሱ ያው አብሮ የሚሄድ ነገር ነው። ባህላችንን የሚገልጽ ነገር ነው። በዓሉም ልብሱም ያው ለበዓል ተብሎ ስማ የማይቀር ነገር ነው። እንዘጋጃለን ነው ማለት በስፌትም ደረጃ አንዳንዱ ሰው አሁን ለምሳሌ ሬድሜድ ፔክ አድርጎ መሄድ የሚፈልግ ሰው ይኖራል። ለዛ ብዙ ስራዎች አሰርተን ሬድሜድ አድርገን እንጠብቃለን። አንዳንዱም ብትን ይፈልጋል በልክ የሚያሰራ ያም እንዘጋጃለን። በጣም ተዘጋጅተን ነው የምንጠብቀው። እሱ ልብሶችም አሉ ለበዓል ይሆናል ብለን ያዘጋጀናቸው ማለት ነው። የበዓል ገበያ ለጊዜው ቀዝቃዛ ነው። ካሁን በኋላ ያለውን ደግሞ ለህቀል ያው እንግዲህ ብዙ ጊዜ አመት በዓል ስራ ሰው ለአመት በዓል ጊዜ ልብስ ሲገዛ ይወደዳል። አመት በዓል ነው ምናምን ብሎ ያስባሉና እኛ ደግሞ ከወትሮ የተለየ ምንም የተለየ ጭማሪ አድርገንም አንሸጥም። ዋጋ ለበዓል ተብሎ ሌላ የተለየ ዋጋ አይደረግም ማለት በተቻለሽ መጠን እንደውም ቀንሰሽ ያለውን ነገር ማጣራት ነው ያለብሽ። አዲስ ነገር ለማስገባት እንደ ፍላጎትሽና እንደ ኪስሽ መጠን አለ ሁሉም ነገር ከትልቅ እስከ ትንሽ ከውድ እስከ ርካሽ አለ። ሰራተኛም በሁሉም ነገር ተዘጋጅተን ነው የምንጠብቀው ሰው እንዳይጉላል። በዓልን እኛ በጉጉት ነው የምንጠብቀው። ለምን ከምን ጊዜ በላይ የምንሰራበት ሳንቲም የምናገኝበት ራሳችንንም ዘና የምናደርግበት በዓል ነው። ደስ ይለናል በዓል በመጣ ቁጥር። ግን ያው ስራው ደግሞ አድካሚ ነው። ለአመት በዓል በአመት አንዴ ነው ምናምን ነገርና ያኔ ደግሞ ሁሉም ሰው ለየት ብሎ መጥተት ይፈልጋል። በሹሩባ በሌላ ነገር ያ ነገር ስለሚያስደስታችሁ ሁሉ ነው መሰራት የሚፈልግ ብዙዎቹ ይበዛሉ። አንዴ ሲመጡ ጥሩ ነገር አድርገን ከሰራናችሁ በመቀጠሉ የሚመጣሉ ከስተመሮቻችን። አገልግሎቱ በጥሩ መስተንግዶ ያው ወረፋ ስለሚበዛ ተሰላሽተሽ መሰራት የለበትም። ስለዚህ እነሱን ትሪት አድርገሽ ነው መቀበል ያለብሽ። ጭማሪ እንኳን አናረግም። ለምን ጭማሪ ካለ በዛ መንገድ ወይ መቀጠል አለብሽ። ካልወደ ግን ለከስተመር ማጥሩ እንትን አይሆንም ማለት ባለው ነው የምንቀጥለው። የኢትዮጵያ መንግስት የልማት ድርጅቶችና የግሉ ዘርፍ አምራች ኢንዱስትሪዎች የምስራቅና ደቡብ አፍሪካ አባል ንግድ ልማት ባንክ ብድርን በአግባቡ እንዲጠቀሙበት ተጠቆመ። የኢትዮጵያ አየር መንገድ ለሰራተኞቹ መኖሪያ ቤት ለመገንባት ከባንኩ ጋር $40 ሚሊዮን የብድር ስምምነት ተፈራርሟል። ፒቲኤ ባንክ 29ኛውን ዓመታዊ ጉባኤ በአዲስ አበባ አካሂዷል። አባይነህ ጥላሁን ተጨማሪ ዘገባ አለው።
የምስራቅና ደቡብ አፍሪካ ሀገራት የንግድና የልማት ባንክ ፒቲኤ ከተመሰረተ 29 ዓመቱ ነው። ዋና መስሪያ ቤቱን ኬንያ ናይሮቢ ያደረገውን ይህን ባንክ ከመሰረቱ የአፍሪካ ሀገራት አንዷ ናት ኢትዮጵያ። ኢትዮጵያ በአሁኑ ወቅትም 10% ያክል የባንኩ ባለቤት ብትሆንም የባንኩን ብድር በመጠቀም ረገድ ግን ፍላጎት አላሳየችም ነበር። ለዚህ ደግሞ ምክንያቱ የባንኩ የወለድ ምጣኔ ከፍተኛ በመሆኑ ሌሎች ዓለም አቀፍ አበዳሪ ተቋማትን እንደ አማራጭ በመጠቀሟ ነው። አሁን ግን ኢኮኖሚው ካለው ጥንካሬ አኳያ ባንኩ በኢትዮጵያ ላሉ አምራች ኢንዱስትሪዎች በስፋት ለማበደር መምጣቱን የፒቲኤ ባንክ ፕሬዝዳንት አቶ አብርሃም ይልማ ተናግረዋል። አገሩ በጣም እያደገ ነው። ባለፈው 10 ዓመት ውስጥ በ10% በአመት እያደገ እየመጣ ነው። ኢኮኖሚው ጥሩ ድል አለ። ኢንፍራስትራክቸሩ በጣም ተሻሽሏል። መንገዱም በጣም ተሻሽሏል። ኮረንቲም እየተጠናከረ ነው። ወደፊትም በጣም ጥሩ ድል ነው የሚፈጥረው ለኢንዱስትሪያል ዲቨሎፕመንት ማኒፋክቸሪንግ ካምፓኒስ ብዙ የተለያዩ ድርጅቶች ወደፊት ከዚህ ለመስራት ከዚህ ለመንቀሳቀስ እድልና ኢንሴንቲቭ እንዳለ ይመስለኛል እና አገሩንም ሁኔታውንም አይተን ነው አሁን እዚህ ተለቅ ያለ ግፊት ላይ ያለ ነው። የገንዘብና ኢኮኖሚ ልማት ሚኒስትር ዴታ አቶ አህመድ ሽዴም በኢትዮጵያ የሚገኙ የመንግስት የልማት ድርጅቶችና የግሉ ዘርፍ አምራች ኢንዱስትሪዎች የምስራቅና የደቡብ አፍሪካ ሀገራት የልማት ባንክ ፒቲኤን ብድር ሊጠቀሙበት እንደሚገባ አሳስበዋል። በኢትዮጵያ ውስጥ ያሉ የግል ባለሀብቶችም ሆነ መንግስታዊ ልማት ድርጅቶች ባንኩ የሚሰጠውን የብድር አይነት በንግድ ብድርም ሆነ በፕሮጀክት ብድርም እንዲያውቁት አጠቃላይ ሁኔታውን እንዲገነዘቡትና ለወደፊትም አውቀው ብድር አቅርቦት አዋጭ የሆኑ ፕሮጀክቶች በተለይ ኤክስፖርትን በከፍተኛ ደረጃ የሚያበረታቱ እንዲሁም ኢምፖርትን በከፍተኛ ደረጃ የሚቀንሱ ፕሮጀክቶችን ካቀረቡ መንግስትም ድጋፍ የሚሰጥበት ሁኔታ ይኖራል ማለት ነው እንዲበደሩ። በአዲስ አበባ ቢሮ ለመክፈት እየተንቀሳቀሰ የሚገኘው ባንኩ በዘንድሮ ዓመትም በኢትዮጵያ የስራ እንቅስቃሴውን በስፋት የጀመረ ሲሆን ለኢትዮጵያ አየር መንገድና ለሀበሻ ሲሚንቶ ከ100 ሚሊዮን ዶላር በላይ ብድር መድቧል። ከኢትዮጵያ አየር መንገድ ጋርም የ40 ሚሊዮን ዶላር የብድር ስምምነት ተፈራርሟል። የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም አየር መንገዱ ብድሩን ለሰራተኞች ቤት መገንቢያ እንደሚያውለው ተናግረዋል። የምሽቱ የቢዝነስ ዘገባችን የተከታተላችሁትን ይመስል ነበር። መልካም ጊዜ ከቀሪ የኢትዮጵያ ሬዲዮና ቴሌቪዥን ዝግጅቶች ጋር እንዲሆን ተመኘን። አመሰግናለን።